ዘመኑ እጅግ የከፋ ቢሆንም ቃል ግን ዛሬም ባለስልጣን ነው። ይሄ ቃል ያጽናናል። እጅግ የከፉ ሰዎች በዝተዋል። ፈሪሃ እግዚአብሔር ያደረበት ሰው ከምድር ጠፍቷል። አንድም እንኳን ቅን ሰው የለም። በሕዝቤ መካከል ክፉ ሰዎች አሉና ወፍ እንደሚያጠምዱ ሰዎች ወጥመድ ዘርግተው ሰው እንደሚይዙ ሰዎች ያደባሉና ይላል። ዘመኑ ክፉ ነው ይላል ዋጁ። እያንዳንዱ ወንድም አታላይ፣ እያንዳንዱ ሴት አታላይ፣ ባልንጀራ ሙሉ ሐሜተኛ ስለሆነ ወንድም ከወንድሙ ይጠንቀቅ። ባልንጀራን በጓደኛው አይታመን። ባልንጀራ ባልንጀራውን ያታልላል። እውነትን የሚናገር የለም። ሐሰትን ይናገር ዘንድ ምላሳቸውን አሰልጥነዋል። ኃጢአትንም በማድረግ ራሳቸውን አድክመዋል። መኖሪያችን እንግዲህ በሽንገላ መካከል ነው። ከሽንገላም የተነሳ ሊያውቁኝ አልፈቀዱም ማለት። እንግዲህ የሰራዊት ጌታ እግዚአብሔር ምን ይላል? እነሆ እንደ ብረት አነጥራቸዋለሁ፣ ፈትናቸዋለሁ። ስለ ሕዝቤ ኃጢአት ከዚህ የተለየ ምን ማድረግ እችላለሁ? ምላሳቸው የሚገድል ቀስት ነው፣ በሽንገላ ይናገራል። ሁሉም ከባልንጀራው ጋር በፍቅር ይናገራል፣ በልቡ ግን ያደባበታል። ታዲያ ስለ እነዚህ ነገሮች ልቀጣቸው አይገባኝምን? ይላል እግዚአብሔር። እንደዚህ አይነቱን ሕዝቦች አልበቀልምን? ይላል። ወንድም ወንድሙን ያታልላል፣ እህት እህቱን ያታልላል። ግፈኞች በዙ። እግዚአብሔር ማያያቸው የመሰላቸው እግዚአብሔር ግን ያያል፣ ይፈርዳል። ቀን ቀጠሮ አዘጋጅቷል። ሁሉም የዘራውን ያጭዳል።